ሜጀር ጀነራል ዋንታ ባት አንደኛ ኮር ዋና ሰብሳቢ ፋኖ አመኑ አለማንተ ነኝ። ቀን 22 10ኛው ወር 2017 ዓ.ም ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ ሜጀር ጀነራል ዋንታ ባት አንደኛ ኮር የተሰጠ መግለጫ ነው። የተከበረው የአማራ ህዝብ እንደሚታወቀው አማራ በዓለም ታሪክ የተከበረና የገዘፈ ታሪክ ያለው ህዝብ መሆኑ የታወቀ ነው። የዚህ የተከበረ ህዝብ ታሪክ በቅኝ ግዥ ሀገራት ጭምር የሚፈራና የቅኝ ግዛት ዘመን እንዲያበቃ ዓለም አቀፍ ትግል በማድረግ የጥቁር ህዝቦችን የነጻነት ትግል ያድዋን ጦርነት የመራ የተከበረ ህዝብ ነው። ሆኖም አማራ በ1928 ዓመተ ምህረት ጣሊያን ዳግም ኢትዮጵያን በወረረ ጊዜ የአማራ ህዝብ በዱር በገደል እየተሰቃየ ለ5 ዓመት ያክል ጤዛ ልሶ ድንጋይ ተንተርሶ ቅጠል ጎርሶ ታግሎ በግራዚያን የሚመራውን ፋሽስቱን ከኢትዮጵያ ምድር በሽንፈት ተጠራርጎ እንዲወጣ ያደረገ ህዝብ ነው። ዛሬ አማራ ህዝብ እንደ ህዝብ አሁን ካጋጠመው ውስብስብ ችግሮች መካከል ህዝባችን መንግስታዊ በሆነ መዋቅር እንዲጠፋና ውስብስብ በሆኑ እቅዶች አማራ የሚባል ህዝብ ፈጽሞ የለም ከሚባል ዘመቻ ጀምሮ መሬት ላይ ህዝባችን በጅምላ እየተጨፈጨፈ እስካለበት ጊዜ እንዳይችል የአማራ ህዝብ የተደቀነበትን በህይወት የመጥፋት አደጋ ለመከላከል የተጀመረው ትግል ችግሮችን በመለየት ቀጣይ የመፍትሄ አቅጣጫ በማስቀመጥና ስር ነቀል ለውጥ ለማምጣት ክንዳችን እንደሆነ በማሰብ የሞት የሽረት ትግል እያደረግን እንገኛለን። ብሎም ዛሬ እኛ የዋንታና አብስቶች አንደኛ ኮርም በየቀጠናው ስምሪት በመስጠት እጅግ በጣም ብዙ ውጤቶችን ተቀናጅተን ውለናል። መንግስት ተብየው ዛሬ ቀን 22 10ኛው ወር 2017 ዓ.ም የፖለቲካ ትርፍ ለማግኘት በማሰብ ሁልጊዜ መቅጠፍና መዋሸት ማጭበርበር ልማዱ የሆነው ጸረ አማራው አገዛዝ በወደ ግንባር ያልቻለውን ውጊያ በህዝባችን ላይ ከፍተኛ ግፍና መከራ እያደረሰ ይገኛል። እንደ አሁን ቀደሙ ያለምን ማህበረሰብ ለማጭበርበር ዛሬ ማለትም ቀን 22 10ኛው ወር 2017 ዓ.ም ጀምሮ ፋኖን አውግዙልኝ በማለት ሹፌሮችን በየፓርኪንጉ የተሽከርካሪዎችን ቁልፍ ሱቆችን በማስፈረም የራሱ አገልጋይ እና ሰራተኛን ከስራ ተባረራላችሁ በማለት ማህበረሰባችን እንደፈለገ እንዳይንቀሳቀስ አካባቢው በጸጥታ ኃይል ተወሮ በሶቀቃ ውሎ እያደረ ቢሆንም የአማራ የቁርጥ ቀን ልጅ የሆነው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ሜጀር ጀነራል ዋንታ ባት አንደኛ ኮር የአማራ ፋኖ ወደ ትጥቅ ትግል በጀመረበት ወቅት ሐምሌ 24 11ኛው ወር 2015 ዓ.ም የጠላትን ኃይል በደብረ ታቦር ከተማ እስከ ወረታና አዲስ ዘመን ላይ የደመሰስንበት እና ህዝባችን በሚደበደብበት መሳሪያ እየተመታን ቢሆን በቅንጭላት ግን ጀት ድሮን ኒውክሌር ያስታጠቅንበትም ነው እና ይህን ቀን እንደ መግቢያ ታሳቢ በማድረግ መንግስት የፖለቲካ ትርፍ ለማግኘት ያቀደውን ሰልፍ በትነነዋል። የውጊያ እቅዳችንም የነበረ ከተሞችን የመቆጣጠርና ቀጠናችንም የማስፋፋት ነው። ህዝቡን ከጭቆናና ከግፍ ማላቀቅና የስነ ልቦና ትጥቅ ማስታጠቅም ነው። ጠላትን እንደ ሐምሌ 24 11ኛው ወር